ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያ ነው። በዛሬው መሰናዷችን በምዕራብ ወለጋ ዞን ኤባ ዋቅዮ በተባለ ስፍራ በባለቤቱና በወላጆቹ መካከል በተፈጠረ ጸብ ምክንያት ባለቤቱ ወደ ቤተሰቦቿ በመሄዷ ተናዶ ወላጆቹን በጦር ወቅቶ ስለገደለ ግለሰብና እንዲሁ ደግሞ ገንዘብ ተበድሯት የተሰወረ ፍቅረኛዋን ከዓመታት በኋላ ተጸጽቶና ጥፋቱን አምኖ ለይቅርታ ሲያገኛት ሌሊት በስለት ወቅታ ስለገደለችው አንዲት ግለሰብ ልነግራቸው ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ታዲያ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት አድርጉ ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። እንኳን ደስ አላችሁ። በኢትዮጵያ ብር ብቻ የሽያጭ ውላችንን እንፈጽማለን። ቴምር ሪል ስቴቶች ነን። በመሃል ፒያሳ አፓርትመንትና ሱቆችን በከፍተኛ ጥራትና ፍጥነት ያስገነባ የሚገኘው ቴምር ሪል ስቴት አሁን ደግሞ 80% የደረሱ ግንባታ ሳይቶቻችን በአያት አደባባይና በጋርመንት ለሽያጭ ያቀረበን መሆናችንን በደስታ እንገልጻለን። ክፍያዎቻችን ካለምንም የዋጋ ጭማሪ በ10% ቅድሚያ ክፍያ ብቻ ከባለ 1 እስከ ባለ 4 የመኝታ ክፍሎች አቅርበንላችኋል። ቴምር ሪል ስቴት በፒያሳ አድዋ 001 ፕሮጀክታችን ሱቆችን ላመለጣችሁ ደንበኞች ከቀድሞ ሳይት አጠገብ ግራውንድ ፕላስ 5 የገበያ ማዕከል በመገንባት በድጋሚ ሱቆችን ለሽያጭ አቅርበናል። የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ። ቴምር ሪል ስቴት። ቀዳሚ ወዳደረግነው ጉዳይ ስንመጣ ሚስቴን ከቤት እንድትወጣ ምክንያት ናችሁ በማለት ወላጆቹን የገደለው ግለሰብ በእድሜ ልክ እስራት ስለመቀጣቱ ነው የተሰማው። በምዕራብ ወለጋ ዞን ኤባ ዋቅዮ በተባለ ስፍራ በባለቤቱና በወላጆቹ መካከል በተፈጠረ ጸብ ባለቤቱ ወደ ቤተሰቦቿ በመሄዷ ምክንያት ተናዶ ወላጆቹን በጦር ወቅቶ የገደለው ግለሰብ በእስራት መቀጣቱ ተገልጿል። አቶ ፉፉ ነጋሽና ወይዘሮ ጋሪቱ ሁንዴ በትዳር ለዓመታት የኖሩ ሲሆን በትዳራቸው ፈይሳ የተባለ ልጅ አፍርተዋል። ልጃቸው ለትዳር ሲደርስም ከዚያው አካባቢ አንዲት ኮረዳ አጭተውለት የሞቀ ሰርግ ደግሰው ይድሩታል። ፈይሳ ያገባትን ኮረዳ ከቤተሰቦቹ ጋር ለተወሰነ ሰዓት አብራው እንድትቆይ እዛው ያደገበት ግቢ ውስጥ ቦታ ተቆርሶለት ቤት ሰርቶ በፈቃደኝነት ከነሱ ጋር መኖር ይጀምራል። በዚህ ጊዜ ታዲያ አባትና እናት የመጀመሪያ ልጃቸውን ትዳር ጠብቀውና ተንከባክበው እየኖሩ እያለ በመሃል ክፍተቶች ተፈጥረው እንደነበር የምዕራብ ወለጋ ዞን ፖሊስ ዋና መምሪያ የኮሚዩኒኬሽን ጽህፈት ቤት ባለሙያ የሆኑት ኢንስፔክተር ቹቹ ኡቴ ለብስራት ሬዲዮ ተናግረዋል። በመካከላቸው የተፈጠረው የቤተሰቡ የገቢ ምንጭ የሆነ ትልቁን የቡና ዛፍ ፈይሳ ኮረዳዋን ሲያገባ እንደ ጥሎሽ የተቆጠረ ሀብት ነውና መጠቀም ያለብን እኛንን በሚል ነው አታካራው እንደተነሳ የተሰማው። የካቲት 4 ቀን 2017 ዓ.ም የፈይሳ ባለቤት የቡናው ዛፍ ፍሬ ሲያፈራ የለቀመች ስትሸጥ አባትና እናት ወደ ጸብ ያመራሉ። በዚህ ጊዜ የፈይሳ ባለቤት እሱ በሌለበት ቤቱን ጥላ ወደ ቤተሰቦቿ ቤት ትሄዳለች። ፈይሳ ማታ ቤት ሲገባ ባለቤቱ አለመኖሯን አይቶ አባቱን ሲጠይቅ አባት የተፈጠረውን ነገር ሲነግሩት ልጃቸው በንዴት የገዛ አባቱን አንገታቸውን ሲያንቅ እናት ደግሞ የተሰቀለ ጦር ከግድግዳ ላይ አውርደው ልጅ ነውና ሊያስፈራሩት እንደሞከሩ ፈይሳ ለፖሊስ በሰጠው ቃል ይገልጻል። በዚህም ጦሩ በእናቱ በኩል መሰንዘሩን ንዴት የፈጠረበት ፈይሳ ነገሩ እልህ ውስጥ እንደከተተውና አባቱና እናቱን በመውጋት ሁለቱንም ገድሎ ጎን ለጎን አስተኝቶ ያመልጣል። በሚቀጥለው ቀን ታዲያ የባልና ሚስቱን ሞት የአካባቢው ሰዎች ለፖሊስ አሳውቀው ፖሊስ በስፍራው ተገኝቶ የሟቾቹን አስክሬን ወደ ሆስፒታል ከላከ በኋላ ድርጊቱን ማን ሊፈጽም ይችላል ብሎ ምርመራ ይጀምራል። በዚህም ልጃቸው እንደሆነ በማስረጃ በመረጋገጡ ፖሊስ ባደረገው ከፍተኛ ክትትል ፈይሳ ከ3 ቀናት በኋላ የካቲት 7 ቀን 2017 ዓ.ም ቄለም ወለጋ ዞን ጋዋ ወረዳ ከተሸሸገበት ቦታ በቁጥጥር ስር ሊውል ችሏል። ከዚያም ለድርጊቱ መነሻ የሆነውንና የድርጊቱን አፈጻጸም ፈይሳ በዝርዝር ለፖሊስ ያስረዳል። የምርመራ መዝገቡን በፖሊስ የአስክሬን ምርመራና በሌሎች ማስረጃዎች አጠናክሮ ፖሊስ ለአቃቤ ሕግ ያቀርባል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል በምዕራብ ወለጋ ዞን ከፍተኛ ፍርድ ቤት ክስ ይመሰርትበታል። ፍርድ ቤቱም ተከሳሽ ፈይሳ ፉፉ ሰውን ለመግደል የተጠቀመበት መሳሪያና ዘዴ እንዲሁም ደግሞ ያገዳደሉ ሁኔታ በወላጆቹ ላይ መሆኑ ቅጣቱን የሚያከብድና ጨካኝ ነውረኛና አደገኛ መሆኑን በመግለጽ ሚያዝያ 7 ቀን 2017 ዓ.ም በዋለው ችሎት በዕድሜ ልክ እስራት እንዲቀጣ ወስኖበታል ሲሉ ኢንስፔክተር ቹቹ ኡቴ ጨምረው ለብስራት ሬዲዮ ተናግረዋል።
ወደ ቀጣዩ መረጃችን ስናልፍ ደግሞ ገንዘብ ተበድሯት የተሰወረውን ፍቅረኛዋን ከዓመታት በኋላ ለእርቅና ለይቅርታ ሲያገኛት በስለት ወግታ የገደለችው ግለሰብ እንዲሁ እርሷም በዕድሜ ልክ እስራት ስለመቀጣቷ ነው የተሰማው። ትውልድና እድገቷን ከወደ ምዕራብ አርሲ ዞን ነገሌ አካባቢ ያደረገችው ሌሊሴ ዳባ የቀድሞ ፍቅረኛዋ ለእርቅና ለይቅርታ በጠራት ዕለት በመግደሏ በእስራት መቀጣቷ ነው የተሰማው። ሌሊሴ ዳባ በስራ ላይ ያለች ድሪባ እጅጉ ከተባለ የ27 ዓመት የስራ ባልደረባዋ ጋር ወደ ፍቅር ይገባሉ። ጥንዶቹ በተመሳሳይ የሙያ ዘርፍ ላይ ተሰማርተው ለ5 ዓመታት በፍቅረኝነት ቤት ተከራይተው የኖሩ ሲሆን ያሉበትን የስራ መስክ ለቀው በግላቸው ወደ ንግድ ዓለም ገብተው ለመስራት ተስማምተው እንደነበር ተገልጿል። ሌሊሴ ያላትን መሬት ትሸጥና አነስተኛ ምግብ ቤት ከፍተው እየሰሩ እያለ የምግብ ቤቱ ንግድ እየቀዘቀዘ ኪሳራ ላይ ሲወድቁ ፍቅረኛዋ ድሪባ እጅጉ ከሌሊሴ 25,000 ብር በመበደር መሰወሩን የነገሌ አርሲ ከተማ አስተዳደር ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ የሆኑት ኢንስፔክተር ወርቁ ቁሬሳ ተናግረዋል። ይህንን የተረዳችው ሌሊሴ ምግብ ቤቱን ዘግታ አክስቷ ጋር ነገሌ አርሲ ተቀምጣ ያቋረጠችውን ትምህርት መከታተል ትጀምራለች። ፍቅረኛሞቹ ከተለያዩ ከዓመታት በኋላ ታዲያ ጥቅምት ወር ላይ ሌሊሴ የእጅ ስልኳ ይጠራል። ስታየው የማታውቀው ቁጥር ነው። ታነሳዋለች። ሌሊሴ ማንነቱን ያላወቀችው ስልክ አንስታ ስታናግር ከዓመታት በፊት ብር ተበድሯት የተሰወረው የቀድሞ ፍቅረኛዋ ድሪባ እጅጉ መሆኑን ስታረጋግጥ ለምን እንደደወለ ትጠይቋለች። እሱም ይቅርታ ለመጠየቅና አብሯት በፍቅር እንደድሮ ለመኖር መወሰኑን ይነግራትና የት እንዳለች ይጠይቃታል። እሷም ነገሌ አርሲ አክስቷ ጋር እየተማረች መሆኗን ስትነግረው እሱም ሻሸመኔ ከተማ እንዳለ በመናገር ጥቅምት 26 ቀን 2017 ዓ.ም ስልክ ተደዋውለው ነገሌ አርሲ ቀርሳ የተባለ ቦታ ሌሊሴ ክፍል ተከራይታ ትጠብቀዋለች። ድሪባም በተሰጠው አቅጣጫ መሰረት ለ1 ዓመት የተለያትን ፍቅረኛውን አግኝቶ ይቅርታ እንድታረግለት ጠይቋት ይቅርታውን ከተቀበለች በኋላ አብረው ለማሳለፍ ከፍተኛ ጉጉት ያደረበት ድሪባ ምንም ሳይጠራጠር ተዘናግቶ ባለበት ሁኔታ ሌሊሴ ደብቃ በያዘችው ስለታማ ጩቤ አንገቱ ላይ በመውጋት አልጋ ላይ ከጣለችው በኋላ አልጋ ስር ደብቃ ባስቀመጠችው ስለታም ገጀራ ደግሞ የተለያየ የሰውነት ክፍሉን በመምታት ሕይወቱ ካለፈ በኋላ በአንሶላና በብርድ ልብስ ጠቅልላ በር ከፍታ ትወጣለች። ሌሊሴ የተከራየችበት ቤት ያሉ ሰዎች በሁኔታዋ ተጠራጥረው በመያዝ ለፖሊስ አመልክተው የተከራየችው ክፍል በር ሲከፈት የቀድሞ ፍቅረኛዋ ተገሎ ይገኛል። ፖሊስም ወዲያውኑ አስክሬኑን ለምርመራ ወደ ሆስፒታል ልኮ ወንጀል የተፈጸመበትን ጩቤና ገጀራ ሌሊሴ ከደበቀችበት በማውጣት የድርጊቱን አፈጻጸም መርታ ታሳያለች። ፖሊስም የምርመራ መዝገቡን በበቂ ማስረጃ በማጠናቀር ለአቃቤ ሕግ የላከ ሲሆን አቃቤ ሕግም ከፖሊስ የቀረበለትን ምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 539/1 መሰረት በከባድ የግድያ ወንጀል ክስ ይመሰረትባታል። ክሱን ሲከታተል የቆየው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ሚያዝያ 9 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ሌሊሴ ዳባ ሰውን ለመግደል አስባና ቅዳ በተለየ ጨካኝነት የቀድሞ ፍቅረኛዋን መግደሏን አደገኛና ነውረኛ መሆኑን ፍርድ ቤቱ በማስረጃ ያረጋገጠ በመሆኑ በዕድሜ ልክ እስራት እንድትቀጣ መወሰኑን ኢንስፔክተር ወርቁ ሬሳ ጨምረው ለብስራት ሬዲዮ ተናግረዋል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች መረጃውን ያገኘነው ከብስራት ሬዲዮ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።